እንደምስ አረፍ ይበሉ። ምንድን ነው የምትጠገጊ? ብቻ ግን በጣም ናፍቃችሁኝ ነበረ። ደህና እንደሆናችሁ ተስፋ አደርጋለሁ። አብዲም ናፍቆኝ ነበር። እንታይኛል። ሙሉውን ብር አላገኘሁልሽም ካለሽበት ችግር አንፃር 100 ሺህ ብር በጣም ቀኑን ማጨር ስለነበረ ታውቂያለሽ፣ አይመችምና 100 ሺህ ብር አግኝቼልሻለሁ። አብዲ ነገሮች ቢሄዱ ጥሩ ነበር አይሽ፣ ወይ ፈጣሪ ደግሞ አልፈቀደውም ይሆናል። ፕሊስ አልድል እባክህ እኔም ያለሁበትን ነገር ተረዳኝ አብዲ። እኔም ደክሞኛል እኮ አንተም ብዬ ስመጣ ብዙ ነገሮችን ትቼ ነው የምመጣው። አልችልም አብዲ ፕሊስ፣ የእውነት አልችልም። ብደሽ እሺ እኔ እኮ ናፍቀኸኛል አብዲ። ታይ እና አካውንትሽ ላኪልኝ አብዲ ብሩን አስገባልሻለሁ። ሂሳብነት አብዲ። ሰላም ሰላም፣ ወደ ተወደዳችሁ የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም 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 ደህና ነኝ። ስለኔ በጣም አሳስባችሁ ኮሜንት ላይ በውስጥም ስታወሩኝ የነበራችሁ ሰዎች የእውነት በጣም ከልቤ ላመሰግናችሁ ፈልጋለሁ። ስለ ደህንነት የተጨነቃችሁ አሁን በጣም እውነት በጣም ደህና ነኝ። እቺን ሰሞን እየሆኑ ያሉት ነገሮች ትንሽ ግራ የሚያጋቡ ናቸው። አይ ነው ግን ያው ህይወት አይደለ፣ ስትራግል ከሌለው ደግሞ ደስ አይልም። መውጣት መውረዱ ምናምን የሚጠበቅ ነውና ለመበርታት በጣም እየሞከርኩኝ ያለሁት ከኑዬ ጋር የነበረን ነገር በብዛት ታውቁታላችሁና ትንሽ ውጥረት የተሞላበት ሳምንታቶች ነበር ስናሳልፍ የነበረው። እግዚአብሔር ይመስገን ሁሉም ለበጎ ነው። አልደበረኝም። ያው ደብሮኛል፣ ግን ያው ያልጠበቃችሁት ነገር ሲሆን ትንሽ ግር የሚላችሁ ነገር የለም። የኑዬ እንደዛ መሆን ጭራሽ የጠበቅኩት ነገር አልነበረም። ላይክ እናንተ የተወሰነችውን ደቂቃ ካሜራ ላይ ነው የምታዩን። ከካሜራ ውጭ ያለ ላይፍ ደግሞ በጣም ከበድ ያለ ነውና እኔ በጣም በችግሬ ሰዓት የደረሰችልኝ ልጅ ነች። ጥሩ ነች። ለምን የኔ ነገር አልታያችሁም ማለት ነው። በጣም እኑ ሲበዛ እናንተ የማታውቁት አምብል ነችና እየሆነ ያለው ነገር ግን በይሰሙን ምን እንደሆነ እንደእውነት እኔ ምንም አውቀው ነገር የለምና የላስት ቪዲዮአችን ላይ በብር ምክንያት እንደሆነ እንደዛ የሆነችው አውርታኝ ነበረ። ያው እውነቷን ነው ብዬ ነው የማስበው። ማለት እዚህ ድረስ መጣ የምትዋሸኝ ልጅ ነች ብዬ አላስብም። አይኖ ያሳለፍነው ጊዜ በጣም አጭር ነው። ለመተማመን ምናምን ጊዜው ላይ በቃ ይችላል። ግን እኔ በውስጤ ብዬ ማምነው ከእናንተ የሚጠበቀውን ነገር አድርጉ። ለህይወታችሁ የሚጠቅመው ነው የምላችሁ። ላይክ መጨረስ መሄድ እስካለባችሁ ሂዱ። ከዛ በኋላ ዋጋው እንትኑ ቴስቱ በጣም አሪፍ ነው። መጨረሻ ላይ አሪፍ አድርጎ ይከፍላችኋልና በምታረጉት ነገር ወደ ኋላ አትፈሉ። ለሰው ፍቅር መስጠት ባለባችሁ ሰዓት ስጡ። መሸዋወዳችን ቅርብ ስለሆነ መረሳሳታችን ቅርብ ስለሆነ ያን ያህል መገፋፋት አስፈላጊ ነው ብዬ እኔ በግል ያላም አጠገቤ ላይ በጣም ወዳችሁን ጓደኞች በሆነ ጊዜ ላይ አጥቻለሁና ይሄን ነገር ሳላረግ ብዬ ከምጸጸት አርጌ ነገሮችን ባሳልፍ እመርጣለሁ። አንድ የፈረንጆች በጣም ወደው አባባል አለ። የዛሬ 20 ዓመት ያረከው ነገር ሳይሆን የሚጸጸተ ያላረከው ነገር ነው የሚጸጸተ የሚሉት አባባል አለ። ላይክ ያረጋችሁት ነገርማ አርጋችሁታል። መጥፎም ቢሆን ለእግዚአብሔር ንስሐ ገብታችሁ ያን ነገር ማሳለፍ ትችላላችሁ። ያላረጋችሁት ነገር ምን ይሄን ነገር ባረገው ኖሮ ብላችሁ የምታስቡት ነገር ነው ከባድ። ምክንያቱም መመለስ ስለማትችሉ ማለት ነውና በእኑዬ እየሆነ ስላለው ነገር ይገባኛል። በጣም ለኔ ከመጨነቅ አንፃር ነው እንዲህ የሆናችሁ ያላችሁት፣ በጣም ይገባኛል። ግን እኔ በግሌ ደግሞ ህይወት ያስተማረችኝ ይሄን አይደለምና አንዳንድ ሰዎች እያየሁ ነበር ኮሜንት ላይ ለብር ነው ብላ የመጣችሁ እንዳታምናት። እንደዚህ አይነት ሰው እንደሆነ አትመስለኝም።
ሶ ከሆነም ከፈጣሪ ታገኘዋለች። እኔ አይመለከተኝም። እኔ ዕዳዬን መጨረስ ነው የምፈልገው። ሰው ላይ ዕዳ እንዲኖርብኝ አልፈልግም። ሰውን በቻልኩት መጠን ደስተኛ ለማድረግ እሞክራለሁ እና ያንን ነገር ታደርገዋለች ብዬ እንደ እውነት አላስብም። ካረገችውም ግን ጉዳይ አይደለም። እኔ ላይክ ማድረግ ያለብኝ ከኔ የሚጠበቀውን ነገር ከማድረግ ውጭ ማለት ነው እና ስለተጨነቃችሁልኝ እውነት ከልብ ነው በጣም የማመሰግነው። ዛሬ ጊዜው አጭር ነው። ትንሽ እኔም ያለሁበት ሁኔታ ጥሩ የሚባል ነገር ላይ አልሆንኩኝም እና የጠየቀችኝ 180 ሺህ ብር ነውና ቀኑም አጭር ሆነ እና ደግሞ እንደሆነ ጥሩም ላይ አይደለሁኝም እና 100 ሺህ ብሩን አግኝቼላታለሁኝ ዛሬ። 80 ሺህ ብሩን ደግሞ ትንሽ ጊዜ ስጭኝና በዛ ሰዓት ውስጥ እፈላልግልሻለሁ ብዬ ዛሬ ትራንስፈር አድርግላታለሁኝ። ግን እኔ በመደባበቅ ግንኙነትን አላምንም እና ዛሬ ላይ ቅድምም ሳወራችሁ እንደነበረው ከኔ የሚጠበቀውን ነገር ማድረግ ስላለብኝ እንጂ ከእኑ ጋር ያለኝ ግንኙነት ከዚህ በኋላ የሚሆን ነገር አይደለም። እኔ በግሌ አላምንበትም ከዚህ በኋላ እና ይሄን የችግሯን ጊዜ ግን በእኔ ማለፍ አለባት። በችግሯ ሰዓት ጥያት መሄድ የለብኝም ብዬ ስለማላምን እኔ 100 ሺህ ብር ዛሬ ልሰጣት አስቤያለሁኝ። ሰው ከዛ በኋላ ግን ከእኑ ጋር አብረን የምንሆንበት ነገር አይፈጠርም። በጣም አሪፍ ልጅ ነች። ያለባት ነገር ምን እንደሆነ አላውቅም። ድብብቅ ካለው ግንኙነት አይዘልቅም እና እኔ ደግሞ በዚህ አላምንም። ሰው ከእኑዬ ጋር ያለን ግንኙነት ከዚህ በኋላ እዚህ ላይ ያበቃል። ዛሬ ግን ለመጨረሻ ጊዜ ደውዬላታለሁና እዚህ መጣ ያንን ብር ሰጥቻት የመጨረሻችን ቪዲዮ ይሆናል ወደ እናንተ የምንመጣበት። እኑዬ ይሄን ቪዲዮ እያየሽው ከሆነ ለእኔ በጣም መልካም ሴት ነሽ፣ በጣም ጥሩ ሴት ነሽ። የነበረን ጊዜ እዚህ ጋር ያበቃል። በሚቀጥለው ህይወቶችሽ በጣም አሪፍ እንደሚሆንልሽ እንደሚሳካልሽ ጥርጥር የለኝም። ጠንካራ ሴት ስለሆንሽ በጣም የሚወድሽ ስለሆነ ከአንቺ ጋር ስሆን ደስታ ይሰማኛል። መጫወት መዝናናት መፈንደቅ ያምረኛል። ከሚወዱት ጋራ መጫወት ደስ ይላል። መደሰት እድሜን ይቀጥላል። አንቺም ከኔ ሆነሽ እኔም ካንቺ ጋር ስንጫወት እንደር ሌሊቱ እስኪነጋ መብራቱ ፋናው ይቅር ለምኔ ብርሃን አንቺ አለሽኝ ለኔ። እንደሰት እንበል ፈታ ፈታ እንስስት ደግሞ ለጨዋታ ተውረግረጊ እስቲ አረፍ ይበሉ። ምንድን ነው የምትጠገጊ? የሰፋች አስቸግራል። እንደት ነሽ? ተናደውብኛል እባክህ። ሰላም በያቸው። ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ ያለው እግዚአብሔር ይመስገን። ናፍቃችሁኛል፣ እውነት ናፍቃችሁኛል። በጣም ናፍቃችሁኝ ነበረ። ያው እንግዲህ አሁን ሰሞኑን የተፈጠረው ባለው ነገር እናንተም ጋር ትንሽ እናንተም ተደብራችሁብኛል፣ አዝናችሁብኛል አውቃለሁ ነው። ምንም ማለት አልችልም። አንዳንድ ሰዎችን በውስጥ መስመር ስትጽፉልኝ የነበራችሁ ሰዎች ነበራችሁና ያለውን ነገር እንደዚህ ብዬ ባስረዳችሁም የኔ ስህተት እናንተ ከተረዳችሁት ጋር ሲነጻጸር እናንተ ልክ ናችሁ ነው። ብቻ ግን በጣም ናፍቃችሁኝ ነበረ። ደህና እንደሆናችሁ ተስፋ አደርጋለሁ። አብዲም ናፍቆኝ ነበር እንታይኛል እና እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንዴት ነሽ አንቺ? አለሁ። እንዴት ነህ? ጠፋሽ? አለሁ። አንተ ጠፋሁኝ አለሁ። እኔ ነፍ ነኝ ስራ ላይ ስለሆንኩ ይሆናል።
ያምሮብሻል። ታውኝ ጠውልግ ያለው በእናት ያ የሆነ ያምሮብሻል። ደህና ነህ? ያለሁልሽ። ምን አዲስ ነገር አለ? አዲስ ነገር ያው ሙሉውን ብር አላገኘሁልሽም ካለሽበት ችግር አንፃር 100 ሺህ ብር በጣም ቀኑን ማጨር ስለነበረ ታውቂያለሽ አይመችምና 100 ሺህ ብር አግኝቼልሻለሁ። አብዲ ማለት የተገናኘነው ስለ ገንዘቡ ለማውራት ነው ወይስ ስለኔና ስላንተ ለማውራት? እኮ ያው ስለኔና ስላንቺ አይደል እኮ ታዲያ ገንዘቡ እዚህ ማን ምን አገባ? ኖ ባለፈው ብሩን ፈልጊ ያገኝልሻለሁ ስላልኩ እኔ ደግሞ ነግሬሃለሁ አይደለ? ብሩን አልቀበልህም ብዬሃለሁ። ታዲያ አንቺ ስላልሽ ይሆናል ያለሽበትን ችግር ታውቂዋለሽ እኮ። የኔን ችግር እንደ ችግር ታው ሲጀመር አንተ እንድታግዘኝ አይደለም ማለት ገንዘቡ እንድታመጣልኝ አይደለም የነገርኩህ አይደል? እንዴት እያሰብክ ነው? እኔ እንዴትም እኮ አላሰብኩኝም። በጣም ቀላል ነገር እኮ ነው ያደረኩት። ብሩ ያስፈልግሻል። ያለንበት ግንኙነት በጣም ከባድ እያደረገብን ያለው። ስለዚህ ይሄን ብር ግዴታ ማግኘት ስላለብኝ ነው የፈለኩልሽ እና ደግሞ ችግር ላይ ነሽ ያለሽው መደራረስ መቻል አለብን አይደል? ልክ ነህ፣ መደራረስ መቻል አለብን። ግን ደግሞ እኔ አሁን ስመጣ አንተ ጋር ገንዘቡን ለመቀበል ወይ ስለ ገንዘቡ ለማውራት አይደለም የመጣው። እኔ እናንተ ያለብንን ችግር አውርተን እንድንፈታች። አዎ ይገባኛል እኮ ግን አሁን አጣዳፊው ነገር ይሄን ብር ማግኘት። አጣዳፊው ነገር ታው እሱን እኔ እንዴትም ማድረግ ባለብኝ መንገድ አስተካክለዋለሁ። ግን እኔ የምፈልገው የኔና ያንተ ነገር እንዲስተካከል ገባ? የኔና ያንቺ ነገር ምን እንደሚስተካከለው ነው አብዲ አውቃለሁ። አስደብሬ ካለው አስከፍቻለሁ። ግን ደግሞ መጥቼ ስላለው ነገር ስለተፈጠረው ነገር ሳወራክ ቢያንስ ትንሽ ነገሮችን ትረዳኛለህ ብዬ አስቤ ነበር። ምን እንድረዳሽ ነው ግን የፈለግሽው? እስቲ ንገሪኝ አብዲ። ቤተሰቦቼን ነገር ነው መጥቼ ነገርኩህ አይደለ? ቢያንስ ትንሽ እንኳን ተረድተኸኝ ለዚህ ነበር የምትለኝ መስሎኝ ነበር። ይገባኛል። እኔም ባንተ ቦታ ብሆን ካንተ በላይ ነው ልሆን የምችለው። ገባህ አይደል? ግን ቢያንስ እሺ ተረዳኝ በእናትህ። በጣም ተረድቼሽ ነው ያለሁት። እንደ እውነታው እኔ አንቺን ድጋሚ ማግኘት ያለብኝ ሰው አልነበርኩም። ግን ያለሽበት ሰዓት በጣም መጥፎ የሚባል ሰዓት ነውና ካጠገብሽ ልለይሽ አልፈልግም። ገባሽ? የእውነት አይንሽን ለማየት በጣም እየፈራሁኝ ነው ያለሁት። በጣም ደብሮኛል። ራሴን ጥሩ ሙድ ውስጥ ለመክተት በጣም እየሞከርኩኝ ነው። ያው ወንድ ልጅ አይደለም መውደቅ የለብኝም መሰበር የለብኝም ብዬ ስለማምን ነው አሁን የቆምኩት እንጂ በጣም አንገዳግድሽኛልና በይሳጥሽ ሜል ስላልፈለኩኝ ብቻ ነው እንጂ እንደ እውነት ማግኘት ያለብኝ ሰው አልነበርኩኝም። አንቺ እውነት ማግኘት ያለብኝ ሰው አልነበርኩም። ግን ደግሞ ይሄ ነገር ግዴታ ማለፍ አለበት። በይሳጥሽ ማለፍ የለብኝም መሄድ የለብኝም ብዬ ስላሰብኩኝ ገባሽ? ግዴታ ተረዳኝ አይደለም ያለው ነገር። ግን ደግሞ አሁን ላይ የተረዳሁት ነገር ካንተ ውጪ ምንም ነገር መቅረት እንደሚችል ነው። አረፈድሽ፣ በጣም አረፈድሽ። ትንሽ እንኳን ለመረዳት ምክርና ከዛ በኋላ ያለውን ነገር እናስተካክል። እንሳብ በጣም ተረድቼሻለሁ። ወደኔ ስትመጪ በወደኩበት ሰዓት ነው ያገኘሽ። ገባሽ? በጣም በወደኩበት ሰዓት፣ በጣም በተሰባበርኩበት ሰዓት እና ስላገኘሁሽ ስላነሳሽኝ በጣም ነበር ደስ ያለኝ። እንደሮ መሳቅ ጀምሬ ነበር እንደሮ። አሁን ግን አየሽ አንቺም እንደሌሎቹ ሴቶች ነች። ኖ እንደዛ አይደለም። ትንሽ ፈተና ማለፍ ከብዶኝ አይደለም አብዲ፣ አንተ ጋር የሚመጣውን የቤተሰቤን ችግር ስለማውቅ እንዴ። እኔ መቼ ደከመኝ አልኩኝ? መቼ አልችልም? ግን ደግሞ በእኔ ምንም ባላረከው ነገር አንተ እንድትወቀስ ስላልፈለኩ። ታዲያ ምኑ ነው ግንኙነታችን? እኔ እኮ ያልገባኝ ነገር ሌላ ሰው ባጠፋው ጥፋት አንተ መወቀስ አለብህ? ያ ነገሩ እስኪጣራ ልወቀስ፣ ችግር እኮ የለም። እኔ እንደዛ ብዬ አላምንም። ምክንያቱም አንተ በጣም ለኔ መልካም ሰው ነህ። በእንደዚህ አይነት ነገር ለሰከንድ እንኳን ስምህ እንዲነሳ አልፈልግም። ገባህ አይደል? አንድ የማይሆን ሰው መጥቶ ህይወቴ ውስጥ የሆነ በፈጠረው ታሪክ በሆነ ድራማ አንተ ስምህ እንዲነሳ አልፈልግም። ስለዚህ መለያየት መፍትሄ ነው የሚሆነው። ከዚህ በኋላ መምጣት የለብህም ማግኘት አልችልም አንተን እያሉ
አብዲ ሁሉም ነገር ከብዶኝ ነበር። ገንዘቡን ቤት በኩል ማምጣት እንዳለብኝ፣ ከወንድሜ ጋር እንዴት መስማማት እንዳለብኝ፣ አንተ ንጹህ ሰው እንደሆንክ ለወንድሜ እንዴት ማሳየት እንዳለብኝ ግራ ገብቶኝ ነበር አብዲ። በጣም ብዙ ነገሮች ተበላሽተው ነበር። አሁን ግን ቤተሰብ መቅረት ካለበት ይቀራል። ኖ እዚህ ድረስ እንድደርሽ አልፈልግም። አየሽ ያለውን ነገር ላስረዳቸው ሞክራለሁ። ሊረዱኝ ካልቻሉ ግን ይሄ የኔ ህይወትና የኔ ውሳኔ። ለቤተሰቦችሽ ያለሽን ፍቅር አውቃለሁ። የራስ ወዳድ ልሆንብሽ አልፈልግም እንዬ ብለሽኛል። ከቤተሰቦችሽ እኔ ልበልጥብሽ አልችልም። አየሽ አምልጦሽ ያወራሻቸው ነገሮች እኔ ጋር በጣም ከባድ ነበሩ። በጣም ሰባብረውኛል። በጣም የሚገርምሽ አሁን መግቢያውን እየሰራሁኝ በጣም እየሳኩኝ ነበር ሰራ የነበረው። ላይክ ይሄ ነገር እንደተፈጠረ ማንም ሰው እንዲያቅብኝ አልፈልግም። ከዚህ በኋላ መውደቅ አልፈልግም። ደካማ ነው አብዲ ብሎ ማንም ሰው እንዲያስብ አልፈልግም። ኮሜንት ላይ ምን እንዳየኝ ታውቂያለሽ? ከዚህ በኋላ እንዳትሰበር ላይክ በጣም እንደደከመኝ ቤተሰቦች እዛ ድረስ ገብቷቸዋልና ኮሜንት ሰጡ እያየሁኝ በጣም ይገርሙኝ ነበር። ይሄና ነው የተገመገምኩት ብያለሁኝ። ሰው መውደቅ አልፈልግም። ስስ ጎኔ ማሳየት አልፈልግም። ደካማ መሆኔ ማሳየት አልፈልግም። በጣም ጠንካራ ነኝ። ጠንካራው አብዲ ደግሞ ከዚህ በኋላ እናንተም በጣም ታዩታላችሁና እንዬ ነገሮች ቢሄዱ ጥሩ ነበር። አይሽ ወይ ፈጣሪ ደግሞ አልፈቀደውም ይሆናል። ሪሳልድል እባክህ እኔም ያለሁበትን ነገር ተረዳኝ አብዲ። እኔም ደክሞኛል እኮ አንተም ብዬ ስመጣ ብዙ ነገሮችን ትቼ ነው የምመጣው። አልችልም አብዲ ፕሊስ፣ የእውነት አልችልም። እባክህ አብዲ ለምንድን ነው የማትረዳኝ? ትንሽ ልትረዳኝ ነው እባክህ። እኔ ነኝ የማልረዳሽ? የእውነት አልተረዳሁሽ? አብዲ በዚህ ሰዓት አንተ ማጣት ለኔ በጣም ከባድ ነገር ነው። ወይ እንደሚቀልሽማ ሳይተሽኛል እኮ ነው። አብዲ እባክህ ተረዳኝ እባክህ። ብዙ ነገር ውስጥ ነበርኩኝ እባክህ አብዲ። እንዬ አካውንትሽን እባክህን ስለ ገንዘቡ አታንሳ። እኔ ገንዘቡን አልፈልገውም አብዲ። አንድ ደግሞ እናንተም ብትሆኑ እንድታውቁልኝ የምፈልገው ነገር እኔ ገንዘብ ብዬ አይደለም አብዲ ጋር የመጣው። ገንዘብ ፈልጌ ቢሆን ኖሮ እሺ እኮ አንድ እንድታቂ የምፈልገው ያለሽበት ችግር ከባድ ነው። ይሄን ችግር መጀመሪያ አንለፈው። ከዛ የኔና አንቺ ጉዳይ ትመይዱ አብዲ። እኔ ግልጹ ልንገርክ ካንተ ምንም አይነት ገንዘብ አልፈልግም። ምንም አንቺ አይነት ስለፈለግሽ አይሆንም። አልክልህም። አካውንቴንም በምንም አይነት መንገድ ልቀበልህ አልችልም። እኔ እና አንተ ተገናኝተን እንድናወራ የፈለኩት ስለ ገንዘቡ ለማስተካከል ሳይሆን ስለ ሁለታችን ነው። ስሜታዊነት አይደለም አብዲ። ልትረዳኝ ሞክር። ያለሽበት ችግር ከኔ ችግር የተሻለ ነው፣ በጣም ይበልጣል። ይሄን ነገር መጀመሪያ እንለፈው። አልቀበልህም፣ እግዚአብሔርን አልቀበልህም። እኔ ምንም አይነት ገንዘብ ስባሪ ሳንቲ ካንተ አልፈልግ። ብር ከየት ማምጣት እንደማትችል አውቃለሁ። አይምጣ፣ የፈለገው ነገር ይምጣ። እኔ ደግሞ ካንተ ጋር እንደዚህ ሆኜ ገንዘብ ልቀበል አልችልም። ገባህ? እንዬ ራሳችንን መጀመሪያ በጣም ኮንትሮል ለማድረግ እንሞክር። ስለኔና ስላንቺ ጉዳይ ጊዜ ይፈታዋል አብዲ። እንደዛ የሚባል ነገር የለም። እኔን ለመረዳት ሞክሪ። ያለሽበትን ችግር ስለማቅ ነው እየመጣሁኝ ደጋግሜ ያገኘሁሽ ያለሁት። ይሄን ነገር እንወጣው ካለሽበት ነገር ውጪ። ከዛ በኋላ ቁጭ ብለን እኔና አንቺ የምናወራው ይሆናል። እኔ አንድ ነገር ልንገርህ አይደለ? ገንዘቡን አልቀበልህም። እየሰማኸኝ ነው? ጭራሽ ገንዘቡን አልቀበልም። ልቀበልህ የምችለው እኔና አንተ ጋር ያለ ችግር ሲቀረፍና ሲቀረፍ ብቻ። እኔና አንቺ አብዲ፣ እኔና አንተ ሰላም እንድንሆን ነው የምፈልገው። የገባህ ነው? እኔና አንቺ አብረን መሆን አብዲ እባክህን በስሜት ምንም ነገር አትወስን። እባክህን አብዲ፣ እባክህን ታይ አብዲ እባክህ አንዴ ብቻ ስማኝ። እኔ ምንም ልሰማሽ አልችልም። አብዲ ለምንድን ነው የማትሰማኝ? ታይኑ ፕሊስ አብዲ። ይሄን ነገር እንለፍ እንዳልኩሽ እኮ። እሺ መጀመሪያ ያለውን ነገር ተረዳኝ እባክህ። ምንድነው የምረዳሽ? ምንድነው የምረዳሽ? ታይ
ምን ያህል ለሰባበርሽ ምን ያህል ለጎዳሽ ምንም የምታውቂው ነገር የለም። ይገባኛል አብዲ ይገባኛል። ጥሎ መሄድ ያን ያህል ቀላል እንደሆነ ነው ያሳየሽ። በጣም ጥሎ መሄድ ላንቺ ቀላል ነው። እኔን ደግሞ በጣም ነው የጎዳኝ። በጣም ምንም የምታውቂው ነገር የለም ምንም። እሺ እሺ ይቅርታ እኑ ታይ አብዲ ታይ እሺ ተረጋጋና በስነ ስርዓት ታወራኝ። ተረጋግቼ ነው እያወራሽ ያለሁት። እሺ እሺ አብዲ እሺ ፕሊዝ እኑ በልመና የሚሆን ግንኙነት የለም። ያንን ደግሞ አሳይተሽኛል አይደል? በጣም ለምንሻለሁ። ሰፈርሽ ድረስ መጥቻለሁ። ምንም ባላወኩት ነገር ምንድነው ብዬ በጣም ለምንሻለሁ። ቆርጦ መጣል ጥሎ መሄድ ያን ያህል ቀላል ነበር ላንቺ አይደለም አብዲ። ስለከበደኝ ነው የመጣሁት። እባክህ አልከበደሽም? የእውነት አልከበደሽም? እሺ እኔ እኮ ናፍቀኸኛል አብዲ። እኑ ታይ እና አካውንት ላኪልኝ አብዲ ብሩን አስገባልሻለሁ። አብዲ ሂሳብ እናት ነው አብዲ ገልጽሽ አስተማርሽኝ ካንቺ ደስታ የኔ እያስቀደምሽልኝ ፍቅር ለካ ለራስ ማለት እንዳልሆነ ስታደርጊ ዋይቶ ልቤ በቃማ